ሰላም ጤና ይስጥልን የቻናላችን ቤተሰቦች። ስልኮን ቻርጅ አድርገው ሲነሱ ስልኩ ይሞቃል ወይስ ደግሞ ቶሎ አይሞላሎትም? ብዙዎቻችን ለገዛነው ውድ ስልክ ጥንቃቄ እናደርጋለን። ነገር ግን ስለምንጠቀመው የቻርጀር ኬብል ብዙም አንጨነቅም። ዛሬ በቪዲዮአችን ኦሪጂናል እና ፌክ የአይፎን እና የሳምሰንግ ኬብሎችን እንዴት መለየት እንደምንችልና ፌክ ኬብል መጠቀም ስልካችን ላይ የሚያመጣውን አስከፊ ጉዳት በዝርዝር እናያለን። እስከመጨረሻው አብራችሁን ቆዩ። ፌክ ኬብል በስልካችን ላይ የሚያመጣው ጉዳት። ወደ መለያው መንገድ ከመሄዳችን በፊት ለምን የግድ ኦሪጂናል መጠቀም እንዳለብን እንይ። ፌክ ኬብል መጠቀም የባትሪ ዕድሜን ያሳጥራል። ቮልቴጅን የመቆጣጠር አቅም ስለሌላቸው ባትሪው እንዲያብጥ ወይም ቶሎ እንዲሞት ያደርጋሉ። ከፍተኛ ሙቀት ስልኩም ሆነ ቻርጀሩ ከመጠን በላይ እንዲሞቁ በማድረግ የውስጥ ሰርኪዩቶችን ያቃጥላሉ። የዳታ ትራንስፈር ችግር ከኮምፒውተር ጋር ፋይል ለማስተላለፍ አይሰሩም። እሳት የማንሳት አደጋ ጥራት በሌለው ቁስ ስለሚሰሩ በቀላሉ በመጋል የእሳት አደጋ ሊያስከትሉ ይችላሉ። 5 የኦሪጂናል አይፎን ኬብል መለያ ዘዴዎች። አንደኛ፣ የጽሑፍ ምልክቱን መፈተሽ። አፕል በኬብሉ ላይ የራሱ ምልክት አለው። ከዩኤስቢ ጫፍ በ7 ኢንች ርቀት ላይ ዲዛይንድ ባይ አፕል ኢን ካሊፎርኒያ የሚል ጽሑፍና በመቀጠል አሴምብል ኢን ቻይና፣ አሴምብል ኢን ቪየትናም ወይም አሴምብል ኢን ኢንዱስትሪያ የሚል ጽሑፍ ይኖረዋል። ከጽሑፉ ቀጥሎ ደግሞ ባለ 12 ዲጂት የሴሪያል ቁጥር ወይም ሴሪያል ነምበሩን መኖሩን ያረጋግጡ። ፌክ ከሆነ ጽሑፉ አይኖርም ወይም ደብዛዛ ነው። ሁለተኛ፣ የቻርጅ ማድረጊያ ጫፍ መፈተሽ። ይህ ወሳኝ ነው። ኦሪጂናል ኬብል ጫፍ ላይ ያሉት ወርቃማ ነጥቦች በጣም ለስላሳና የተጠጋጉ ናቸው። ፌክ ከሆነ ግን ወጣ ገባ ያሉና ሸካራ ናቸው። ወጥ የሆነ ወርቃማ ወይም ሲልቨር ቀለም አላቸው። ፌክ ከሆነ ግን የጠቆረ ወይም የደበዘዘ ነው። ሶስተኛ፣ የማግኔት ፍተሻ። ይህ ቀላሉ ዘዴ ነው። አንድ ትንሽዬ ማግኔት ይውሰዱና የቻርጅ ማድረጊያው ጫፍ ለማንሳት ይሞክሩ። ኦሪጂናል የአፕል ኬብል ጫፍ በማግኔት አይሳብም። ፌክ ኬብሎች ግን ብረት ስለሚጠቀሙ በማግኔት ይሳባሉ። አራተኛ፣ የዩኤስቢ ጫፍ ጥራት መፈተሽ። ወደ ቻርጀሩ ራስ የሚገባው የዩኤስቢ ክፍል ላይ ያሉት መቆለፊያዎች ኦሪጂናሉ ላይ የትራፒዞይድ ቅርጽ አላቸው። እንዲሁም በውስጡ በኩል ያሉት ወርቃማ ነጥቦች በደንብ የበሩና ንጹህ ናቸው። ፌክ ከሆነ ግን መቆለፊያዎቹ አራት ማዕዘን ናቸው ወይም የውስጡ ብረት የቆሸሸ ይመስላል። አምስተኛ፣ የኬብል ልስላሴ መፈተሽ። ኦሪጂናል ኬብል በምርጥ ጎማ ስለሚሰራ በጣም ለስላሳና ሲታጠፍ የማይሰበር ነው። ፌክ ኬብሎች ግን እንደ ፕላስቲክ የደረቁ ናቸው፣ እንዲሁም በጣም ልልና ቶሎ የሚቆረጡም ናቸው። 5 የሳምሰንግ ኦሪጂናል ኬብል መለያ ዘዴዎች። አንደኛ፣ የጽሑፍ ጥራት መፈተሽ። በመጀመሪያ በኬብሉ ራስ ላይ ያለውን የሳምሰንግ ጽሑፍ ይመልከቱ። ኦሪጂናል ኬብል ላይ ጽሑፉ በጣም ቀጭን፣ ግልጽና በማይለቅ ቀለም የታተመ ነው። ፌክ ከሆነ ግን ጽሑፉ ወፍራም፣ ደብዛዛ ወይም በጣት ሲታሽ የሚለቅ ነው። ሁለተኛ፣ የዩኤስቢ ጫፍ ቁመት መፈተሽ። ይህ ብዙ ሰው የማያስተውለው ዘዴ ነው። የኦሪጂናል ሳምሰንግ ኬብል የዩኤስቢ ጫፍ ቁመቱ አጭር ነው። ፌክ ኬብሎች ግን ብዙ ጊዜ ብረቱ ረጅም ነው። በቻርጀሩ ራስ ላይ ሲሰኩትም ክፍተት ይኖረዋል። ሶስተኛ፣ የውስጠኛው ክፍል ቀለም መፈተሽ። ወደ ስልኩ የሚገባውን የኬብሉን ጫፍ ውስጡን በትኩረት ይመልከቱ። ኦሪጂናል ኬብሎች ውስጣቸው በጣም ንጹህና ጥርሶቹ በደንብ የተሰደሩ ናቸው። ፌክ ኬብል ላይ ግን የውስጡ ፕላስቲክ ጥራት የሌለውና ጥርሶቹም የተዘበራረቁ ሆነው ያገኟቸዋል። አራተኛ፣ የኬብሉ ውፍረትና ልስላሴ መፈተሽ። እጆ ላይ ይዘው ይፈትሹት።
ኦሪጂናል የሳምሰንግ ኬብል ወፍራምና ፕሪሚየም የሆነ የልስላሴ ስሜት አለው። ፌክ ኬብሎች ግን በጣም ቀጫጭን ናቸው ወይም እንደ ፕላስቲክ የደረቁ ናቸው። አምስተኛ የማግኔት ፍተሻ። እንደ አይፎን ሁሉ ሳምሰንግም ላይ ይሰራል። ኦሪጂናል የሳምሰንግ ኬብል ጫፎች በማግኔት አይሳቡም። ፌክ ኬብሎች ግን የብረት ቅይጥ ስለሚጠቀሙ በማግኔት ይሳባሉ። ስልክዎ ረጅም ዕድሜ እንዲኖረው ከፈለጉ ጥራት የሌላቸው ርካሽ ኬብሎች ከመጠቀም ይቆጠቡ። ኦሪጂናል ኬብል መግዛት ስልክዎን ከማበላሸት ብቻ ሳይሆን ራስዎንም ከአደጋ ይጠብቃል። ይህ መረጃ ለሌሎች የአይፎን እና የሳምሰንግ ተጠቃሚዎች እንዲደርስ ቪዲዮውን ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።